በተለያዩ የበጎ አድራጎት ስራዎች ላይ በስፋት በመሳተፍ በጣም በብዙዎች ዘንድ የሚወደደው የሚደነቀው ብዙዎች ስለሱ አብዝተው የሚጨነቁለት ማስተር አብነት ከበደ በጠና መታመሙና ሆስፒታል መክረሙ የሚታወቅ ጉዳይ ነው። ታዲያ ማስተር አብነት ከዚህ ቀደም ከአዲስ አበባ መስተዳደር የቴሌቪዥን ጣቢያ ጋር በነበረው ቆይታ በድንገት በጠና ስለመታመሙ ከተናገረ በኋላ በጣም ብዙዎች ስለሱ ተጨንቀውለት ነበረ። ታዲያ ከሰሞኑም ሁላችሁም እንዳያችሁትም የአዲስ አበባ ከተማ አስተዳደር ከንቲባም ቤቱ ድረስ ያለበት ድረስ ሄደው ጠይቀውት ነበር። እሱ ደግሞ ይህንንም በተመለከተ ምስጋና ገልጾ ነበረ። ታዲያ ሁሉ ሰው የማስተር አብነት ጉዳይ በምን ሁኔታ ውስጥ ነው የሚገኘው እያለ እለት እለት እየተጨነቀ ይገኛል። ዛሬ ደግሞ እንደሰማነው መረጃ ከሆነ እንግዲህ ከሀገር ውስጥ ባለፈ ለከፍተኛ ሕክምና ከሀገር መውጣቱ ተሰምቷል። እንግዲህ በማህበራዊ ሚዲያ በስፋት የሚታወቁ ቲክቶከሮች፣ ወዳጆቹ፣ ጓደኞቹ በሙሉ አየር መንገድ ተገኝተው ማስተር አብነት ከበደን እንግዲህ እያነቡ እያለቀሱ ሸኝተውታል። እሱም ወዳጆቹን እያቀፈ ሚስቱንም ልጁንም እንግዲህ በናፍቆት እቅፍ እያደረገ በሰላም እንዲመልሰው እነሱም እየተመኙለት እየተላቀሱ ሸኝተውታል። ከፕሮግራማችን ፍጻሜ ድረስ ከቆያችሁ ይህንን ጉዳይ ልነግራቸው እንወዳለን። በሌላ መልኩ እንግዲህ ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ በትላንትናው ዕለት በማህበራዊ ሚዲያ በጣም ብዙ መረጃዎች ሲናፈሱ ውለው አድረዋል። እንግዲህ ከነዚህ መረጃዎች መካከል ከዚህ ቀደም በብዙ ስራዎቿ የምትታወቀው ተዋናይት ገነት ንጋቱ ታዲያ ትላንትና በሰራቸው ቪዲዮ ምክንያት እጅግ በጣም ብዙ የሚባሉ ነቀፌታዎችና ትችቶች ሲተላለፉባት ውለው አድረዋል። ከዚህ ጋር ተያይዞ ታዲያ እሷም ዛሬ ንጋቱን እንግዲህ በዚህ ልክ በጣም ብዙ ወዳጆቼን፣ ቤተሰቦቼን፣ መላውን የኢትዮጵያ ሕዝብና አድናቂዎቼን እንዲሁም ደግሞ ኮሜዲያን ደረጀ ኃይሌን በስፋት አስቀይሜዋለሁና ይቅርታ ጠይቃለሁ ስትል በይፋ ይቅርታ ጠይቃለች። ይህንንም ጉዳይ የምንነግራቸው ይሆናል። የተወደዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና እነዚህን ሁለት መረጃዎች አድምጡልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። በምናነሳው ሀሳብ ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ እንድታሰፍሩልን ከወዲሁ በትህትና እንጠይቃለን። ክበሩልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን። እንግዲህ ቀዳሚ ወደ አደረግነው መረጃችን ስናልፍ በብዙ የማህበራዊ ስራው በተለይ ደግሞ ችግርተኞችን አቅመ ደካሞችን በመርዳትና ረሃብ ተከሰተ የተባለበት ቦታ ላይ አደጋ ተፈጠረ የተባለበት ቦታ ላይ ሁሉ በመሄድና የአቅሙን በማድረግ እንዲሁም ደግሞ ከተለያዩ የዓለም ሀገራት የሚላክለትንም ገንዘብ በሙሉ ለተቸገሩ ሰዎች በማድረስ በብዙ የሚታወቀው ማስተር አብነት ከበደ በጠና ታሞ ሆስፒታል መክረሙ ይታወቃል። ታዲያ አንድ ወቅት ላይ እኔ ምንም አይነት የገንዘብ እርዳታ አልፈልግም፣ የምፈልገው ነገር የኢትዮጵያ እናቶች አባቶች በሙሉ ጸሎት እንዲያደርጉልኝ ነው፣ እምድነው በእነሱ ጸሎትና በእነሱ ምህላ ነው ሲል መናገሩ ይታወቃል። እንግዲህ ማስተር አብነት ከበደ ታሞ ሆስፒታል ከገባ ጊዜ ጀምሮ በጣም ብዙ ሰዎች የጤና ሁኔታ እያስጨነቃቸው እንደሆነ ይታወቃል። ታዲያ ባሳለፍነው ሳምንት አዲስ አበባ ከተማ አስተዳደር ከንቲባ የሆኑት ክብርት ከንቲባ አዳነች አቤቤም ያለበት ድረስ ሄደው ጠይቀውት ነበር። የጤናውንም ሁኔታ ተከታትለው አንዳንድ ጉዳዮችንም ተመካክረው ነበር። ታዲያ ክብርት ከንቲባዋም ሄደው ጠይቀውት ከመጡ በኋላ በግል የማህበራዊ ሚዲያ ገጻቸው ላይ እንደዚህ ሲሉ ሀሳባቸውን አስፍረው ነበር፣ ምስክርነት ሰጥተውለት ነበር። በማህበራዊ በጎ አድራጎት ስራህ ላይ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስህ ጸሎታችን ነው። ያንተ አርአያነት በርካታ በጎ አድራጊ ወጣቶችን ለማፍራት የሚያስችል ነውና ፈጣሪ ይማረህ ሲሉ ክብርት ከንቲባዋ ሄደው በጠየቁበት ጊዜ ያለውን ሁኔታ ከተረዱ በኋላ ወደ ቢሮአቸው ሲመለሱ ይህንን ሀሳብ ጽፈውለታል። ማስተር አብነት ከበደም ታዲያ እሳቸው እዛ እሱ ያለበት ድረስ ሄደው ስለጠየቁትም የተሰማውን ልባዊ ምስጋናም እንደዚሁ በፌስቡክ ገጹ ላይ እንደዚህ ሲል አስፍሮ ነበረ። ለክብርት ከንቲባ አዳነች አቤቤ ልባዊ ምስጋና ይድረስልኝ። የሁልጊዜ ቅንነትና መልካም አሳቢነቶ ለእኔም ለልጆቼም ትልቅ ተስፋ ሰጥቶናል። በዚህ የጭንቀቴ የችግሬ ሰዓት ያለቦትን ተደራራቢ ስራና ኃላፊነት ሳይገድቦ ያለውበት ድረስ መጥተው ስለጎበኙኝ እጅግ በጣም ከልብ አድርጌ
አድርጌ አመሰግናለሁ ሲል ነበረ ለክብርት ከንቲባዋ ያለውን አድናቆት የቸረው። ይህ ከሆነ ከቀናት በኋላ እንግዲህ ማስተር አብነት ከበደ ለከፍተኛ ሕክምና ወደ ውጭ ሀገር መሄዱን በግል የማህበራዊ ትስስር ገጹ ላይ ጠቅሷል። ወደ እሱ ከመሄዳችን በፊት ግን በትላንትናው ዕለት ከዚህ ዓለም በሞት የተለየንን እጅግ በጣም በብዙዎች ዘንድ የሚወደድ የሚደነቀውን አርቲስት ነጻነት ወርቅነህን በተመለከተም ማስተር አብነት ከበደ በትላንትናው ዕለት በፌስቡክ ገጹ ላይ እንደዚህ ሲል ለነጻነት ወርቅነህ ያለውን ፍቅርና አክብሮት ደግሞ በህልፈቱም የተሰማውን ሀዘን ገልጿል። ትላንትና ፈገግታ፣ ዛሬ ደግሞ ዝምታ ይላል በርዕሰ ጉዳዩ ማስተር አብነት በጻፈው መልእክት ላይ። ዛሬ ድንቁ የጥበብ ሰው ለዓመታት የሳቃችን ምንጭ ለነበረው በበርካታ ፊልሞች ላይ በድንቅ ትወናዎቹ በቴሌቪዥን ፕሮግራም አቅራቢነት የምናውቀው ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹም ጭምር መጽናናትን እንዲሰጥልን እንመኛለን ሲል ማስተር አብነት ከበደ በነጻነት ወርቅነህ እልፈት የተሰማውን ሀዘን ገልጾ ነበረ። እንግዲህ ዛሬ ወደ አጋራው ቪዲዮ ደግሞ ስንመለስ እንደዚህ ሲል ሀሳቡን አድርሷል ማለት ነው። በጣም በብዙ ለሱ ለሚጨነቁለት ቤተሰቦቹ እንደዚህ ሲል መልእክቱን አስተላልፏል። በሁሉም ነገር ከጎኔ ሆናችሁ ላገዛችሁኝ፣ ለሕክምናዬ የተለያዩ ወጪዎችንም የሸፈናችሁ፣ በጾም በጸሎት ላልተለያችሁኝ ለሁላችሁም እጅግ በጣም ከልብ አድርጌ ያመሰግናለሁ። ፈጣሪ ቀድሞኝ ሄዶ ሆስፒታል ገብቶ በሙሉ ጤንነት እንደምመለስ ተስፋ አደርጋለሁኝ። እናንተም ባላችሁበት ጸልዩልኝ ሲል እንደዚህ ብሎ መልእክቱን አስተላልፏል። የማስተር አብነት ከበደን ሙሉን መልእክት ተመልከቱለት። አላችሁ ወዳጆቼ፣ አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ወደ ሁለተኛው መረጃችን ስናልፍ በትላንትናው ዕለት ከአርቲስት ነጻነት ወርቅነህ ጋር በተያያዘ እንግዲህ በጣም ብዙ መረጃዎች በማህበራዊ ሚዲያውም እንዲሁም ደግሞ በትላልቅ የሚዲያ ተቋማትም በተለያየ መልኩ ሲተላለፍ መቆየቱ ይታወቃል። ታዲያ ይህንን ጉዳይ በተመለከተ አርቲስት ገነት ንጋቱ ይህንን ጉዳይ ለአድማጭ ተመልካቾቿ ለማድረስ ስትል በቀጥታ የስልክ መስመር ኮሜዲያን ደረጀ ኃይሌን ከሆስፒታል ሆኖ ደውላ በስልክ አስገብታው ስለ ሁኔታው ጠይቃው ነበረ። በእርግጥ በዛ ሰዓት ደረጀ ኃይሌ ገነት ንጋቱ እየቀረጸችው እንደሆነ አላወቅም። እርሷም እየቀረጽኩ ነው የሚል ነገር በእርግጥ አላሳወቀችውም ነበር። በቀጥታ የስልክ መስመር ላይ ባደረገችው ቆይታ ስለ ነጻነት ህመም በተመለከተ ማለት ምንድን የተፈጠረው፣ ሰሞኑን ጤነኛ አልነበረም ወይ የሚሉና ሌሎች ጉዳዮችን አንስታ ጠይቃው ነበረ። ደረጀ ኃይሌም በእርግጥ መደናገጥ ይሰማበት ነበረ። መጨረሻ ላይ እንግዲህ እሱም ማውራት ባለመቻሉ በቃ ቆይ በኋላ ደውልሻለሁ ተባብለው ተነጋግረው ነው ስልኩ የተዘጋው። ከዛ በኋላ ደግሞ ገነት ንጋቱ የነበራቸውን ከዚህ ቀደም በስራ የተገናኙበትን አጋጣሚ አርቲስት ነጻነት ወርቅነህ ምን አይነት ፐርሶናሊቲ እንደነበረው በምን ያህል ልክ እንደምታውቀውና ሌሎች ጉዳዮቹንም አንስታ ሀዘኗን እሷም ገልጻ አንድ ፕሮግራም አስተላልፋ ነበር። ታዲያ ከዚህ ፕሮግራም ጋር ተያይዞ እጅግ በጣም ባልተጠበቀ መልኩ አብዛኛው በሚባል መልኩ በጣም ብዙ ሰው ቁጣውን ሲያደርስና እንግዲህ ሀሳብ አስተያየቶቹን ሲሰጧት ነበረ። ይህ ሁኔታ ከትላንት የጀመረ እስከ ዛሬ ንጋት ድረስ
አሁንም ድረስ በዚህ ልክ የተከበረች ተዋናይት እንደምን ያለ ስህተት ነው የሰራችው በሚል ይሄ ልክ አይደለም፣ ማረምም ማረቅም አለባት እያሉ ሀሳብ አስተያየቶቻቸውን ሲያደርሷት ነበር። ከዚህ ጉዳይ ጋር ተያይዞ እንግዲህ ገነት ንጋቱም ሁኔታው ልክ ነው፣ በቃ ትክክል ነው፣ በትላንትናው ዕለት ጥፋት ነው የሰራሁት ነገር፣ ስለዚህ አድማጭ ተመልካቾቼን፣ አድናቂዎቼን፣ የሙያ ባልደረቦቼንና ራሱንም ደግሞ ያለ ፍቃዱ እየቀረጽኩት እንደሆነ ሳያውቅ የቀረጽኩትንም ደረጃ ኃይሌንም ይቅርታ ጠይቃለሁ ስትል ለመላው የኢትዮጵያ ሕዝብና ለአድናቂዎቿ በሙሉ ይቅርታ ጠይቃለች። በይቅርታ መልእክቷ ላይ እንዲህ ነው ያለችው ገነት ንጋቱ። በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። ታዲያ በዚህ ዜና ላይ ከወዳጄና ከጓደኛዬ ከኮሜዲያን ደረጃ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቸዋለሁኝ። የእሱን ሀሳብ ጨምሬ ማካተቴ መላው የኢትዮጵያ ህዝብን ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩኝ መላው የኢትዮጵያ ህዝብና አድናቂዎችን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ በምወደው ወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍስን በአጸደ ገነት ያኑርልኝ አርቲስት ገነት ንጋቱ ስትል እንግዲህ ይቅርታዋን አድርሳለች ማለት ነው። እንግዲህ ይህንንም ይቅርታ መቀበል አለብን ብዬ አስባለሁ። ሁሉ ሰው በስራ መካከል የሚሰራው የሚያጠፋው ጥፋት አለ። በእርግጥ አንዳንዶቹ በዚህ ልክ ተብሎ ሊያስቆጡ የሚችሉ ይሆናሉ። ያም ቢሆን ግን ሰው አጥፍቻለሁ ብሎ ይቅርታ ካለ ይቅርታን መቀበል ነው። ከይቅርታ በላይ ምንም ነገር የለም ብለን ነው የምናስበው። እንግዲህ በመጨረሻ ማለት የምንፈልገው ነገር ከዚህ ዓለም ድካም ያረፈውን እጅግ በጣም የምንወደውን አርቲስት ነጻነት ወርቅነህን ፈጣሪ በአጸደ ገነት ያኖርልን ዘንድ እንመኛለን። ለወዳጆቹ፣ ለቤተሰቦቹ፣ ለልጆቹ፣ ለባለቤቱና ለቀረው አድናቂውና ለመላው ኢትዮጵያ ሕዝብ በሱ ጉዳይ ልቡ ለተሰበረ የኢትዮጵያ ሕዝብ በሙሉ ፈጣሪ መጽናናትን እንዲሰጥ ከልብ እንመኛለን ማለት ነው። ብዙ የመልካም ስራዎቹ የሚታወቀውንም ማስተር አብነት ከበደንም በተመለከተ ደግሞ ፈጣሪ ጨርሶ እንዲምረውና ወደ ቀድሞ አገልግሎቱ እንዲመለስ መሻታችን ነው። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን። አሁንም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።